اللهم اجعلنا ممن قاده القرآن إلى الجنان ولا تجعلنا ممن أعرض عنه القرآن فزج في قفاه في النار يا واحد يا قهار. بسم الله الحمد لله والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، فسلام الله عليكم ورحمته وبركاته. هداية المستفيد في أحكام التجويد. فصل في أحكام الإدغام. سلا إدغام هجقاتوش يمين ناقر هنا كفلنا. سؤال طياقي: ما هو الإدغام؟ إدغام من دنو. ما هو اسم من دنو؟ الإدغام إدغام ميبالو نقر من دنو. جواب ملس هو اسم إدغام مالت عبارة جلسان عن خلط الحرفين ولد في دلاتن سلمك لاكر إنا وإدخال أحدهما في الآخر عندنيون بليلانيو سلم أسقبات يمين ناقر هنا جلسان. هو اسم عبارة جلسان عن خلط الحرفين ولد في دلاتن سلمك لاكر إنا وإدخال أحدهما في الآخر عندنيون بليلانيو سلم أسقبات يمين ناقر هنا جلسان. سؤال طياقي: إلى كم قسم ينقسم؟ ወደ ስንት ክፍል ይከፈላል? إدغام ወደ ስንት ክፍል ይከፈላል? جواب ملس ينقسم ይከፈላል إلى 3 أقسام ወደ 3 ክፍሎች ይከፈላል። إدغام متماثلين، إدغام متقاربين، إدغام متجانسين ተብሎ ለሶስት ይከፈላል። سؤال ጥያቄ: ما هو إدغام المتماثلين؟ إدغام المتماثلين ማለት ምንድነው? ما هو እሱ ምንድነው? إدغام المتماثلين የሚባለው ነገር ምንድነው? جواب ملس هو እሱ أن يتفق الحرفان ሁለት ፊደላት መገጣጠማቸው መስማማታቸው ነው። ሲፈተው ወመخرጃ በባህሪና በመውጫ ቦታ ባህሪያቸውም መውጫ ቦታቸውም አንድ ከሆነ إدغام متماثلين ይባላል። سؤال ጥያቄ: ما حكم إدغام المتماثلين؟ የإدغام المتماثلين حكم بيانው ፍርዱ ምንድነው? جواب ملس حكمه ፍርዱ الإدغام وجوبا ግዴታ إدغام መደረግ አለበት መጨፍለቅ አለበት። نحو ለምሳሌ اضرب بعصاك الحجر سنل أن يضرب بعصاك الحجر سنل يضرب የሚለው ባስኩን አይደለ ቀጥሎ ባ متحرك መጣ አይደለ እንዴ? ስለዚህ إدغام ማድረግ ግዴታ ነው متماثل ስለሆነ። በላ يخافون ስንል ላም ስኩን መጣች ቀጥሎ የመጣው ምንድነው? ላም متحرك አይደለ إدغام ማድረግ ግዴታ ነው متماثل ስለሆነ። ከላ በላ يخافون الآخرة ስንል በላ እንላለን። በላ በላ አይባልም የግዴታ መጨረቅ አለበት። وقد دخلوا እንላለን። ዳል ስኩን ዳል مفتوحه መጣ ዳል متحرك መጣ አይደለ? إدغام متماثلين ነው መጨረቅ አለበት። إذ ذهب ዳል ስኩን መጣ ቀጥሎ ዳል متحرك መጣ። وظنون إذ ذهب مغاضبا እንላለን። إذ ذهب እንላለን። وما شابه ذلك ይሄን የመሳሰሉት إدغام متماثل እንላቸዋለን። إدغام متماثلين እንላቸዋለን። መጨፍለቅ ግዴታ ነው። ሁለት ነገሮች ግን ኤክሴፕሽናሊ ሆነው ይወጣሉ ተለይተው ይወጣሉ እስቲስና ይወጣሉ። እነሱ ምንድነው? የመጀመሪያው ፊደል ሐርፍ መድ ከሆነ፣ ሁለተኛው ደግሞ متحرك ከሆነ። የመጀመሪያው ስኩን የሆነው ሐርፍ መድ ከሆነ إدغام ማድረግ አይቻልም። ለምሳሌ አመኑ ወዓሚሉ ሷሊሐት የሚሉ ላይ አመኑ የሚለው መጀመሪያው ላይ ምንድነው ያለው? ዋው መድ እያለ ቀጥሎ ዋው መፍትሐ መጣ አይደል? إدغام ማድረግ አይቻልም የመጀመሪያው መድያ ስለሆነ። ወይም ደግሞ ፊ የውሚን ስንል ያ መድ እያለች ከዛ ቀጥሎ ደግሞ ያ መፍትሐ መጣች አይደል? إدغام ማድረግ አይቻልም። እንዲሁም ደግሞ ሰክት ካለ ለምሳሌ ما أغنى عني ماليه ብለን ከላይ ምን አለች? ሲን አለች። ያው ሰክት ላይ ላይ ሰክት አለች። ስለዚህ ማሊያህ ብለን ማቆም ግዴታ አለብን። عند جمهور العلماء ማለት ነው። አብዛኛው ዑለማ ዘንድ ማቆም አለብን ሰክት። عما أغنى عني ماليه ብለን ትንሽ ቆም ካለ በኋላ ሃለከ ብለን ነው የምንቀረው እንጂ ማሊያህ ሃለከ ብለን إدغام ማድረግ አይቻልም። عند جمهور العلماء ማለት ነው። إدغام የሚያደርጉ ቢኖሩ እንኳን እሺ። ስለዚህ በእነዚህ ሁለቶቹ ላይ እንደ ሐፍስ አቀራር إدغام ማድረግ አይቻልም። በዛ ውጭ ግን إدغام متماثلين إدغام ማድረግ ግዴታ ነው። ባይሆን إدغام ማድረግ ግዴታ ነው ሲባል إدغام متماثلين ለሶስት እንከፍለዋለን። إدغام متماثلين صغير፣ إدغام متماثلين كبير፣ إدغام متماثلين مطلق ብለን متماثلين صغير የምንለው የመጀመሪያው ስኩን ሆኖ ቀጣዩ متحرك ከሆነ እስካሁን ያየናቸው ምሳሌዎች ማለት ነው። متماثلين كبير የምንለው ደግሞ ሁለቱም متحرك ከሆነ ይሄ ኢዝሃር ነው የምናደርገው። እንዲሁም ደግሞ مطلق የምንለው ደግሞ የመጀመሪያው متحرك ሆኖ ቀጣዩ ስኩን ሆኖ ያንን إدغام ማድረግ በፍጹም አይቻልም ማለት ነው። ስለዚህ እኛ እያወራን ያለነው إدغام متماثلين صغير ስለሆነ ነው። متماثلين صغير የሆኑት ሁሉም إدغام ይደረጋሉ ከሁለት ቦታዎች ላይ ሲቀር ሰክት ካለና የመጀመሪያው ሐርፍ መድ ከሆነ ማለት ነው። እዚህ ላይ ተርገዛዎች إدغام ማድረግ ግዴታ ነው። سؤال ጥያቄ: ما هو إدغام المتقاربين؟ إدغام المتقاربين የሚባለው ምንድነው?
ጀዋብ መልስ ወስሉ ማ ተቃረበ መኽረጃን ወሲፈተን በመውጫ ቦታና በባህሪው ተቀራራቢነት ያለው በመውጫ ቦታና በባህሪው ተቀራራቢነት ያለው ምን ይባላል? ኢድጋም ሙተቃሪበይን ይባላል። ሌሎችም ተርጓሚዎች ይኖራሉ፣ ታሪፎች ይኖራሉ ለኢድጋም ሙተቃሪበይን። ለምሳሌ ማ ተቃረበ መኽረጃን የሚለውን ቦታ ሲፈተን አድርጉት ወይም እንደዚሁ አስቀምጡትና የመጀመሪያው ምን አለ? ማ ተቃረበ መኽረጃን ወሲፈተን፣ ሁለተኛው ደግሞ ማ ተቃረበ መኽረጃን ወእኽተለፈ ሲፈተን፣ ሶስተኛው ደግሞ ማ ተቃረበ ሲፈተን ወእኽተለፈ መኽረጃን። ስለዚህ ሶስት ታሪፎች ይኖራሉ። ግን ከሶስቱ ታሪፍ ኢድጋም የሚደረገው ክፍል ይሄኛው ክፍል ነው። ማ ተቃረበ መኽረጃን ወሲፈተን የሆነ ነው። ሌሎቹ ኢዝሃር ነው የሚደረጉት እንደ ጀምሁር ዑለማ ማለት ነው። ሌሎቹ ኢዝሃር ነው የሚደረጉት። ከኢድጋም አልሙተቃሪበይን ኢድጋም የሚደረገው ማ ተቃረበ መኽረጃን ወሲፈተን የሆነ በባህሪና በመውጫ ቦታ ተቀራራቢ የሆነ ማ ሚሳሉ ዛሊክ የዚህ ምሳሌው ምንድነው አሉ። ጀዋብ መልስ ሚሳሉ ሳኢ ዐንደ ዛል ብለዋል። ይሄ ምሳሌ ለኢድጋም አልሙተቃሪብ አይሆንም። ሸይኹ ቀላቅለዋል። የኢድጋም አልሙተጃኒሰይን ለኢድጋም አልሙተቃሪበይን አምጥተውታል። ምክንያቱም ሳ እና ዛል መኽረጃቸውን ስንመለከተው ተመሳሳይ ሳ እና ዛል። ምክንያቱም ዛል ከየት ነው የምትወጣው? ሚን ጠረፊ ሊሳን ወኡሱሊ ሰናያ አልዑልያ ነው። ሳም እንደዚሁ ሚን ጠረፊ ሊሳን ወአጥራፊ ሰናያ አልዑልያ ናት አይደል? ስለዚህ መኽረጃቸው ሁለቱም ሚን ጠረፊ ሊሳን ናቸው፣ አንድ ነው። ስለዚህ ከዚህ ለሙተጃኒሰይን ነው እንጂ ለሙተቃሪበይን አይሆኑም። ለሙተቃሪበይን ምሳሌ አይሆንም። ይሄ ቀጣዩም ክፍል ምንድነው? ያ ቡነየ እርከብ መዐና የሚለውን ለኢድጋም አልሙተቃሪበይን አምጥተውታል። ይሄ ምሳሌነቱ ለኢድጋም አልሙተጃኒሰይን እንጂ ለሙተቃሪበይን አይሆንም። ምክንያቱም ባእና ሚም መኽረጃቸው አንድ ነው። ሁለቱም ሐርፍ ሸፈዊ በእንጢባቅ ሸፈተይን የሚወጡ ናቸው። ከንፈር በመነካካት የሚወጡ የከንፈር ፊደሎች ናቸው ባእም ሚም። ስለዚህ ምሳሌነቱ ለቀጣዩ ለሙተጃኒሰይን እንጂ ለሙተቃሪበይን አይሆኑም ማለት ነው። ቀጣዩ ክፍል ነው ምሳሌ የሚሆነው ወሚሳሉ ልቃፊ ዐንደ ልካፍ የሚለው ትክክለኛ ምሳሌ ነው። ወሚሳሉ ልቃፊ የቃፍ ምሳሌ ከካፍ ጋር ሲገናኝ አሉ አለም ነኽሉቅኩም እንላለን። ነኽሉቅኩም ብለን ቃፍን ከካፍ ጋር እንጨፈልቀዋለን። ለምን? ምክንያቱም ቃፍና ካፍ መውጫ ቦታቸው አንድ ነው። አቅሶል ሊሳን ማለት አንድ ሳይሆን ተቀራራቢ ነው። ሁለቱም አቅሶል ሊሳን ናቸው። ከምላስ ሩቅ ክፍል ነው የሚወጡት። ባይሆን ቃፍ አድኸል ናት፣ ወደ ጉሮሮ ትንሽ ገባ ትላለች። ካፍ ደግሞ ከሷ ቀጥላ ነው ያለች፣ ወደ ውጭ ወጣ ትላለች የተወሰነ። ስለዚህ መውጫ ቦታቸው ምንድነው? ተቀራራቢ ነው። ባህሪያቸውን ስንመለከትም ተቀራራቢነት አለው። በእርግጥ ቃፍ የጀህር ነው፣ ካፍ የሐምስ ነው። ግን ሁለቱም ሽዳ ናቸው። ያው በባህሪ አንፃር ይሄኛው እስቲዕላ ነው፣ ይሄኛው እስቲፋል ነው። እንፊታህ ናቸው፣ እስማት አላቸው። ስለዚህ የሚያመሳስላቸው አለ፣ ብዙ የሚያመሳስላቸው ስላለ ተቀራራቢ ናቸው ልንል እንችላለን። በመውጫ ቦታቸውም ተቀራራቢ ናቸው። ስለዚህ ምሳሌነቱ እንደ ጀምሁር ዑለማ ኢትፋቅ ያለው ምሳሌ ለኢድጋም አልሙተቃሪበይን አንዱ ይሄ አለም ነኽሉቅኩም። ባይሆን አለም ነኽሉቅኩም የሚለውን ኢድጋም ስናደርግ አንዳንዶች ቃፍ ሐርፍ ቀዊይ ናት፣ ካፍ ደግሞ ضعيف ናት ይላሉ። ስለዚህ ቀዊይ የሆነውን በضعيፉ እንዴት ሙሉ በሙሉ እናስገባለን ይሉና የቃፍ የተወሰነ ባህሪዋ ሊኖር ይገባል ይላሉ። በይን አድርገን እንቀራታለን ማለታቸው። በይን القاف والكاف አድርገን አለም ነኽሉቅኩም የቃፍ የተወሰነ መኖር አለባት፣ ትንሽ ለመለየት ያዳግታል። እንደዛ አድርገን እንቀራለን ይላሉ። ባይሆን ቃልቀላው ግን አይኖርም፣ ሙሉ በሙሉ ይጠፋል ኢድጋም ስናደርግ ማለት ነው። ሁለተኛው ምሳሌ ለኢድጋም አልሙተቃሪብ ላምና ራ ባንድ ላይ ሲመጡ፣ ላምና ራ ባንድ ላይ ሲመጡ ለኢድጋም አልሙተቃሪበይን ምሳሌ ይሆናሉ። ምክንያቱም ሁለቱም አሁን ላም የምትወጣው ሐፈተ ሊሳን ኢላ ሙንተሃ ጠረፊ ናት አይደል? مع ما يقابلها من الحرج الأعلى ናት። ራ ደግሞ من طرف اللسان ናት። ስለዚህ መውጫ ቦታቸው ሁለቱም ተቀራራቢ ናቸው። ባይሆን ራ ትንሽ አድኸል ናት፣ ገባ ትላለች የተወሰነ ከላም ማለት ነው። ሁለቱም ጠረፈ ሊሳን አካባቢ ቢሆንም እንኳን ተቀራራቢነት አላቸው መውጫ ቦታቸው። ሲፈታቸውን ስንመለከትም ተቀራራቢነት አላቸው በአብዛኛው ባህሪያታቸው። ሁለቱም ጀህር ናቸው። እንደገና ደግሞ ሁለቱም ተወስጥ ናቸው ባህሪያቸው። ሁለቱም እስቲፋል ናቸው። ሁለቱም እንፊታህ ናቸው። ሁለቱም እንደገና ደግሞ ኢንሒራፍ አላቸው። የሚለያዩት በምንድነው? ተክራር ነው። ራ ሰባተኛ ባህሪ ተጨማሪ ያላት ተክራር የሚባል ማለት ነው። በዛ ይለያያሉ። ስለዚህ በአብዛኛው ባህሪያቶቻቸው ይቀራረባሉ፣ በመውጫ ቦታም ይቀራረባሉ። ለኢድጋም አልሙተቃሪበይን ትክክለኛ ምሳሌ እሱ ይሆናል። ቁርአን ላይ ወቁል ረቢ ዚድኒ ዒልማ ስንል ወቁል ረቢ ብለን ላሙን ከራ ጋር እንጨፈለቃታለን። በረፈዐሁ ስንል በረፈዐሁ ላሙን ከራ ጋር በል ረፈዐሁ ነበረ፣ ላሙን ከራ ጋር ሙሉ እንጨፈለቃታለን። እንዲሁም ደግሞ በረቡኩም ስንል ላሙን ከራ ጋር ሙሉ እንጨፈለቃታለን። عند جمهور العلماء اتفاق ያላቸው ምሳሌዎች እነዚህ ሁለቶች ናቸው፣ ላም ከራ እና ቃፍ ከካፍ ጋር በሚሆኑበት ጊዜ ማለት ነው። እሺ ሰው ጥያቄ ላም ከራ ጋር ምሳሌ ይሆናል ብለናል። የማይጨፈለቅበት አሁን ሰክት ካለ አሁን ከላ በል ራነ ስንል በራነ ብለን አንቀራም። عند جمهور العلماء በራነ ብለን አንጨፈለቅም። ለምን? በል ብለን ሰክት ስላለች ማለት ሲል አለች አይደለ? ከላይ ቁርአን ላይ ሰክት አለች። ከላ በል ራነ ብለን ነው የምንቀራው። ኢድጋም አናደርግም በዛ ጊዜ። ከዛዎች ኢድጋም አልሙተቃሪበይን ማተቃረበ መኽረጅ ወሲፈተን ከሆነ ኢድጋም ማድረግ ግዴታ ነው ማለት ነው። እሺ ሱአል ጥያቄ ما هو إدغام المتجانسين؟ إدغام المتجانسين የሚባለው ነገር ምንድነው? ጀዋብ መልስ إدغام المتجانسين ማለት ወሱ መተሐደ መኽረጃን መውጫ ቦታው አንድ ሆኖ መተሐደ ማለት መተፈቀ ማለት ነው። የተገጣጠመ ሆኖ መውጫ ቦታው የተገጣጠመ አንድ ሆኖ ወختلف ሲፈተን በባህሪ ግን የተለያየ ከሆነ ما مثال ذلك የዚህ ምሳሌ ምንድነው ሲባል مثال الطاء عند التاء طاء ከታ ጋር በሚሆን ጊዜ
ጣዕና ታ። ምክንያቱም ጣዕና ታ የመውጫ ቦታቸው አንድ ናቸው። ጣዕና ታ ሁለቱም ሚን ጠረፊ ሊሳን ናቸው። ጣዕም በባህሪ አንፃር ስንመለከታቸው ልዩነት አላቸው። ጣ የምን ፊደል ነው? የምን ፊደል ነው? የጀህር ነው። ታ የሐምዝ ነው። እንደገና ጣ የእስቲዕላ ነው፣ ያኛው እስቲፋል ነው። ይሄኛው ደግሞ ጣ ኢጥባቅ ነው፣ ያኛው እንፊታህ ነው። በባህሪ አንፃር ይለያያሉ። ጣ ቀልቀላ ነው፣ ያኛው ቀልቀላ አይደለም። ስለዚህ በባህሪ አንፃር ልዩነት አላቸው። መውጫ ቦታቸው ግን አንድ ነው። በዚህ ምክንያት ለኢዕራብ አልሙተጃኒሰይን አንዱ ምሳሌ ጣ ከታ ጋር ሲመጣ ነው። ላኢን በሰጥተ ስንል ጣውን ከታ ጋር እንጨፈልቀዋለን። እዚህ ላይ አሁንም ጣ ሐርፍ ቀውይ ነው፣ የእስቲዕላ ፊደል ስለሆነ፣ ያችኛው ደግሞ ضعيف ነው ታ ደግሞ። ስለዚህ ጣውን እንዴት ቀውይ ሆነው ሙሉ በሙሉ እንጨፈልቃለን ብለው የጣውን የተወሰነ ባህሪ ያስቀሩለታል እዚህ ላይ ማለት ነው። ላኢን በሰጥተ ብለው ለመለየት ትንሽ ያስቸግራል። ጣን ከታ ጋር ይጨፈልቃሉ። ሌላኛው ምሳሌ ወሚሳሉ ታ عند ጣ እዚህኛው ተቃራኒ አገልባጭ ማለት ነው። ታ ከጣ ጋር ሲሆን ወቃለ ጣኢፋ ስንል ታው ሙሉ ከጣ ጋር ይጨፈለቅ ነው ማለት ነው። ሌላኛው ወሚሳሉ ታ عند ዳል ታ ከዳል ጋር ሲሆን ምክንያቱም ሁለቱም ሚን ጠረፊ ሊሳን ነው የሚወጡት። ወኡሱል ሰናይ አልዑሊያ ነው። ታም ዳልም ዳል እና ዳል ሁለቱም ሚን ጠረፊ ሊሳን ወኡሱል ሰናይ አልዑሊያ ነው የሚወጡት። ስለዚህ መخرجاቸው መውጫ ቦታቸው አንድ ነው። ባህሪያቸውን ስንመለከት ልዩነት አላቸው። ዳል ጃር ነው፣ ያኛው ሐምስ ነው። ዳል ቀልቀላ ነው፣ ያኛው ቀልቀላ አይደለም። ስለዚህ በባህሪ አንፃር ልዩነት አላቸው። ከዛ አንፃር መخرجاቸው አንድ ስለሆነ በባህሪ ቢለያዩም እንኳን ምን ይባላሉ ማለት ከየትኛው ይገባል? ከኢዕራብ አልሙተጃኒሰይን ይገባል። ቁርአን ላይ ምሳሌው አስቀለ ደዓ ወላህ ታው ሙሉ ከዳል ጋር እንጨፈልቀዋለን። ሌላኛው ወሚሳሉ ላም عند الراء አሉ። ይሄ ምሳሌ ደግሞ ለማን ነው የሚሆነው? ለኢዕራብ አልሙተቃሪበይን። አሁን የኢዕራብ አልሙተቃሪበይን ምሳሌ እዚህ አመጣው ቀላቀሉት ማለት ነው። ላምና ራ መውጫ ቦታቸው عند جمهور العلماء ተቀራራቢ እንጂ አንድ አይደለም። አንድ ናቸው የሚሉ የተወሰኑ ዑለማዎች አሉ፣ ግን የተወሰኑ ቁራዎች ማለት ነው። አብዛኛው ዑለማዎች ግን ላምና ራ ተቀራራቢ እንጂ መውጫቸው ኢትሃድ አንድ አይደለም። ስለዚህ ምሳሌነቱ ለማን መሆን ያለበት? ለሙተቃሪበይን ወቁረቢ የሚለው ማለት ነው። ለሙተቃሪበይን እንጂ ለዚህ ምሳሌ አይሆንም። የላይኞቹን ግን አሁን እናመጣቸዋለን ታች يلهث ذلك مثال الثاء عند الذال ሳ እና ዛል ባንድ ላይ ሲሆኑ፣ ምክንያቱም ሳ እና ዛል ተቀራራቢነት አላቸው በባህሪያቸው ማለት በመخرجاቸው አንድ ናቸው። ሁለቱም ሚን ጠረፊ ሊሳን ወአጥራፊ ሰናይ አልዑሊያ ናቸው። ሁለቱም መውጫ ቦታቸው አንድ ነው። ባህሪ ስንመለከት ዛል ጃህር ነው፣ ያኛው ሐምስ ነው፣ ሳ ማለት ነው። ረኻዋ ያመሳሰላቸው ሁለቱም እስቲፋል ናቸው። እንፊታህ ኢስማት ምን ያመሳሰላቸው። ስለዚህ በባህሪ የተወሰነ ልዩነት አላቸው፣ በመخرج ግን አንድ ናቸው። ምሳሌነቱ ለማን መሆን ያለበት? ለሙተጃኒሰይን። ስለዚህ የልሃ ዛሊከ ብለን ሳውን ከዛል ጋር እንጨፈልቀዋለን። ከዚህ እንደገና ደግሞ ወሚሳሉ ባኢንደ ሚም ባእና ሚም፣ ምክንያቱም ባእና ሚም ሁለቱም ሐርፍ ሸፈዊ ናቸው። የሚወጡት ግንጥባቂ ሸፈታይን ሁለት ከንፈሮቻችንን ስናነካካ ነው የሚወጡት። ስለዚህ መخرجاቸው አንድ ነው። ባህሪያቸውን ስንመለከት ሁለቱም ጃር ናቸው። ባ ሽዳ አለው፣ ያኛው ሚም ደግሞ ተወሰጣ አላት። ባ ቀለቀላ ነች፣ ሚም ደግሞ ቀልቀላ አይደለችም። ስለዚህ በሌሎች ባህሪ ሊገናኙ ይችላሉ፣ በባህሪ ግን የተወሰነ ልዩነትም አላቸው። መخرجاቸው ግን አንድ ነው። ስለዚህ ምሳሌነቱ ለማን ነው? ለኢዕራብ አልሙተጃኒሰይን ነው ማለት። ያ ቡነየ እርከም መዐና ብለን ሙሉ ባውን ከሚም ጋር እንጨፈልቀዋለን። እርከም መዐና ያ ቡነየ እርከም መዐና ብለን እንጨፈልቀዋለን። ለኢዕራብ አልሙተጃኒሰይን ነው ምሳሌነቱ የሚሆነው ብለናል። ወሚሳሉ ዛል عند الضاء ዛል ከዛ ጋር ምሳሌ ደግሞ ኢዝ ዛላሙ እንላለን። ምክንያቱም ዛልና ዛ መውጫ ቦታቸው ሁለቱም ሚን ጠረፊ ሊሳን ወአጥራፊ ሰናይ አልዑሊያ ናቸው። አንድ ነው መውጫ ቦታቸው። ባህሪያቸውን ስንመለከት የተወሰነ ልዩነት አላቸው። ዛል ጃር ነው፣ ይሄኛውም ጃር ነው። ግን ዛል እስቲፋል ሲሆን ይሄኛው ግን ምንድነው? ኢስቲዕላ ፊደል ነው። ስለዚህ በዛ ይለያያሉ ማለት ነው። እንደገና ዛ ኢጥባቅ ነው፣ ያኛው ኢንፊታህ ነው ባህሪ የባህሪ ልዩነት አላቸው። መخرجاቸው ግን አንድ ነው። ስለዚህ ምሳሌነቱ ለኢዕራብ አልሙተጃኒሰይን ነው ማለት ነው። ኢዝ ዛላሙ እንላለን። ኢዝ ዛላሙ ሙሉ እንጨፈልቃታለን ማለት ነው። ኢዕራብን በተመለከተ ጠቅለል ባለ መልኩ ይሄንን ይመስላል ማለት ነው። ያው እነዚህ እያንዳንዳቸው ደግሞ ለሶስት ይከፈላሉ ብለናል ማለት ኢዕራብ متماثلين صغير إدغام متماثلين كبير إدغام متماثلين مطلق بلان لكن እንደዚሁ إدغام متقاربين صغير إدغام متقاربين كبير እና مطلق ብለን እንከፍላቸዋለን። ሙተጃኒሶችን እንደዚሁ صغير كبير مطلق ብለን እንከፍላቸዋለን። صغير የሚለው የመጀመሪያ ስኩን ነው፣ ሁለተኛው ሙተሐሪክ ከሆነ ነው። كبير የምንለው ደግሞ ሁለቱም ሙተሐሪክ ስለሆኑ ነው። ህክሙ ምንድነው? ኢዝሃር ነው። እንዲሁም ደግሞ የመጀመሪያው ሙተሐሪክ ነው፣ ሁለተኛው ስኩን ከሆነ ደግሞ ህክሙ አሁንም ኢዝሃር ነው። ኢድጋም ማድረግ ሐራም ነው የሚሆነው ማለት ነው። ይህንን ይመስላል ኢድጋምን በተመለከተ ማለት ነው።